ለብዙ ጊዜ በካንሰር ምክንያት ተገላ ቆየች። በአንድ አጋጣሚ ግን ከአንድ ቆንጆ ወጣት ጋር ተገናኘች። የማታውቀውን ዓለም ሰጣት። በመጨረሻ ግን በሽታዋን መቋቋም አቅቷት ልትሞት ጫፍ ላይ ደርሳለች። የክሎይ ታሪክ የሚጀምረው እዚህ ጋር ነው። የእሷ ዓለም አንድ ክፍል ውስጥ ነው። ሌሎቹ ሕፃናት ውጪ ላይ ሲቦርቁ ሲደሰቱ፣ እሷ ግን በክፍሏ መስኮት በዝምታ ትመለከታቸዋለች። ከእሷ ጋር ሁል ጊዜ አብሮ የሚኖሩ ብቸኛው ጓደኛዋ በትከሻዋ የምታስለው የፕላስቲክ ማሽን ነበረ። ክሎይ ገና በሕፃንነቷ ነበረ በካንሰር የታመመችው። የልጅነት ጊዜዋን ሲያደርቃት ይሄ ጨካኝ በሽታ ቢሆንም በዓይኖቿ ግን ሁል ጊዜም ተስፋ ነበረ። አሁን እንደ ቀልድ ዓመታት አለፉ። ያቺ ሕፃን አደገች። አሁን ግን ከዓለም ጋር መቀላቀል ግዴታ ሆነባት። የሁለተኛ ደረጃ ትምህርት ቤት ገባች። የዊስተን ሃይ ስኩል ሁል ጊዜም በሳቅና በልጆች ጨዋታ የተሞላ ነው። በትከሻዋ ላይ የኦክሲጅን ማሽዋን ያዘችው ትንሽና ጥቁር ቦርሳ አዝላ ነበረ። በዝግታ ወደ ውስጥ ገባች። በዚያ ቅስፈት በኮሪዶር ላይ ይናወጡ የነበሩ ተማሪዎች በሙሉ ቆም አሉ። እሷ በሚመለከታት ነበረ። አንዳንዶቹ በሐዘን፣ ሌሎቹ ደግሞ ትልቅ እንግዳ ነገር ያዩ ይመስሉ ነበረ። ክሎይ አንገቷን ደፍታ የቦርሳውን ማሰሪያ ጥብቅ አድርጋ በመያዝ ወደ ክፍሏ ገባች። ነገር ግን ከጎኗ በተቀመጠ ወጣት ላይ አይኗ በድንገት አረፈ። እሱም እንደሷ በትከሻዋ ላይ የተሸከመ ማሽን አዝሎ ነበረ። ስሙ ኤታን ይባላል። ኤታን ቀና ብሎ ሲመለከታት አይኖቻቸው ተጋጩ። በባዮሎጂ ክፍለ ጊዜ ውስጥ የተፈጠረው አጭር ሰከንድ በክሎይ ልብ ውስጥ የነበረው የብቸኝነት ስሜት አጠፋው። ሁልጊዜ ጠዋት ስትነቃ በመስታወት የምታየው የኦክሲጅን ቱቦ ለሰዎች አስፈሪና አሳዛኝ መስሎ እንደሚታይ ያጣቅ ነበረ። ነገር ግን አሁን ከጎኑ ያሉ ተማሪ እንበሷ ሆኖ ስታገኘው በዓለም ላይ ብቸኛ እንዳልሆነች ተሰማት። የባዮሎጂ ክፍለ ጊዜው ተጠናቆ የትምህርት ቤት ደውሉ ሲጮህ ተማሪዎች በሙሉ ለምሳ ወጡ። ክሎይ ማሽኗን አስተካክላ ለመነሳት ስትዘጋጅ ኤታን መጣ። ሰላም፣ እኔ ኤታን እባላለሁ። አዲሱ የሴስ ጓደኛ ልሆንሽ ደስ ብሎኛል አላት። ክሎይ በፈገግታ እኔ ደግሞ ክሎይ እባላለሁ አለችው። ኤታን በትከሻዋ ላይ ያለው ኦክሲጅን ማሽን በዓይኑ የተመለከተ ያኔ ማሽን እኮ ትንሽ ይጮሃል፣ ያንቺ ግን በጣም ዘቅ ያለ ነው፣ ቀናው እኮ እያለ ይቀልድ ነበረ። በሽታቸው የሁለቱ ጓደኛሞች መቀራረቢያ መንገድ ሆነ። በዚያ ሁለት ከሰዓት በኋላ በትምህርት ቤት ቅጥር ግቢ ውስጥ በዝናብ የተሸፈኑ ዛፎች እየተመለከቱ በጋራ ረጅም ሰዓት አሳለፉ። ቀናት፣ ሳምንታት፣ ወራቶች አለፉ። አሁን ምርጥ ጓደኛሞች ሆነዋል። በክሎይና በኤታን መካከል ያለው መቀራረብ እያደገ ሄደ። በሕይወታቸው ለመጀመሪያ ጊዜ ከትምህርት ቤት ውጪ ለመዝናናት ወሰኑ። ነገር ግን የእነሱ የመጀመሪያ ቀጠሮ እንደ ማንኛውም ተራ ወጣት ጫጫታ የበዛበት አልነበረም። ሁለቱም ፍጹም ሰላምና በሚሆኑበት ቦታ ነበረ። ኤታን ክሎይን ይዟት ሄደው ከከተማ ወጣ ብሎ ወደሚገኝ ውብ ቦታ ነው። እርስ በርሳቸው ጥልቅ ወሬ እያወሩ ተጫወቱ። ኤታን ለክሎይ የሚወደው ሙዚቃ ጋበዛት። ክሎይም እንዲህ አለች፣ መውደድና መወደድ ምን ያህል ደስ ይላል። እንደዚህ እያሉ እዛ ቦታ ላይ ብዙ መጫወት ጀመሩ። የልባቸውን እያወሩ በደስታ ቆንጆ ጊዜ ያሳለፉ። ከቀጠሮ ጥቂት ቀናት በኋላ ሁለቱም የራሳቸው ህመም ጨላባቸው። ፍቅራቸው ግን አልቀነሰም፣ ይልቁም ይበልጥ ጠንክረው ነበረ። ሕክምና በሚወስድበት የካንሰር ክፍል ውስጥ ሁለቱም ጎን ለጎን በተቀመጡ አልጋ ላይ ሆነው ሕክምናቸውን መከታተል ጀመሩ። ሕክምናው የሚፈጥረው ከፍተኛ ድካም ሰውነታቸውን በጣም ሲያዝለው፣ እርስ በርሳቸው ሲያዙ ግን ድካማቸውን ፍጹም ይረሱ ነበረ። ክሎይ በህመም ምክንያት አይኖቿ መፍታት እንኳን በሚያቅታት ጊዜ ኤታን ካልጓ ተጠልምጦ የሚወዳቸውን ልብ ወለድ መጽሐፍ ያነብላት ነበረ እና ያንን እንደምትሰማ ጊዜ በውስጧ ፍጹም ሰላም ይሰማት ነበረ። ያ ሆስፒታል በሁለቱ ወጣቶች ፍቅር ምክንያት የተስፋና የብርታት ማዕከል ሆነ። በአሜሪካ የሁለተኛ ደረጃ ትምህርት ቤቶች የፕሮም ምሽት ለእያንዳንዱ ወጣት ትልቅ ትርጉም አለው። ይህ ፕሮግራም የሚዘጋጀው የክፍል ጓደኛት የሚሰናበቱበት ወቅት ላይ ነው። ክሎይም በህመማ ምክንያት ያንን ውብ ምሽት እንደማታየው ተስፋ ቆርጣ ነበረ። ነገር ግን ኤታን በሷ ህይወት ውስጥ እስካለ ድረስ ማንኛውም ያመለጣትን የህይወት ደስታ እንደሚያሳያት ቃል ገብቶላታል። ስለዚህ ምንም እንደማትሆን አሳምማት ወደዛ ቦታ እንድትሄድ አሳመናት። የፕሮሙ ምሽት ደረሰ።
ክሎይ ውብና ማራኪ ረጅም ሰማያዊ ቀሚስ ለበሰች። ኤታንም ዝንጥ ብሎ ወደ ቤቷ መጣ። ወላጆቿ ሁለቱን ወጣቶች ሲመለከቱ በደስታ ስሜት አለቀሱ። ራሳችሁን ጠብቁ አለች እናትየው። ወደ ትምህርት ቤት አዳራሽ ሲገቡ ሁሉም ተማሪዎች በመገረም በአድናቆት ይመለከቷቸው ነበረ። ፍጹም ዝንጥ ብሎ ነበረ። ኤታን የክሎይን እጅ ይዞ ወደ ጨፈረው መድረክ ይዟት ሄደ። ሙዚቃው ጀመረ። እነሱም በደስታ ስሜት መደነስ ጀመሩ። በዚያች ቅስፈት በዙሪያቸው ዓለም የካንሰር ህመሙን ረስተውት በደስታ መጨፈር ጀመሩ። ኤታን ወደ ክሎይ ጆሮ ጠጋ ብሎ እንዲህ አላት፣ በምድራችን ላይ ካሉ ሴቶች ይበልጥ ውብ አንቺ ነሽ። ክሎይ በደስታ ተሞልታ እቅፍ አደረገችው። ያ ምሽት ለሁለቱ ፍጹም የተለየ ነበረ። በማግስቱ ኤታን በመስኮቱ አጠገብ ተቀምጦ በትላንትናው ምሽት ከክሎይ ጋር የተነሱት ፎቶዎች በስልኩ የተመለከተ በደስታ ፈገግ ይላል። ፎቶውን እየተመለከተ ሳለ ስልኩ ጠራ። ስልኩ ደግሞ የክሎይ እናት ነበረች። ኤታን ስልኩን አነሳው። ኤታን፣ ክሎይ በድንገት መተንፈስ አቅቷታል። ወደ ሆስፒታል እየወሰድናት ነው። በሽታው በድንገት ሳምባዋ ላይ በከፍተኛ ሁኔታ ተሰራጭቷል አለችው። በድንጋጤ ልቡ ቆመች። በእጁ የያዘው ስልክ መሬት ላይ ወደቀ። ኤታን እየተጣደፈ ከመኖሪያ ቤቱ ወጣ። ሆስፒታሉ በፍጥነት እየሄደ ነበረ። በዝናቡ እየሮጠ እንደዚህ አለ፣ አምላኬ ሆይ እባክህ የኔን ሕይወት ውሰድ፣ እሷን ግን አትካብኝ እያለ በልቡ ይጸልይ ነበረ። ሆስፒታል ደረሰ። ኮሪደር ላይ እየሮጠ ሲመጣ የክሎይ ወላጆች በከፍተኛ ሐዘን እያለቀሱ ነበረ። የዶክተሮቹ ፊት አሳሳቢና ተስፋ የቆረጠ ይመስላል። ኤታን ወደ ከፍተኛ የሕክምና ክትትሉ መስታወት ተጠብቶ ሲመለከታት ያቺ ትላት ማታ በሰማያዊ ቀሚስ አምራ የነበረችው አብራው ስትደሰት የነበረችው አሁን በትልቅ ማሽኖች በብዙ የላስቲክ ቱቦች ተከባ በአልጋ ላይ ትገኛለች። ራሷን ሙሉ በሙሉ ስታለች። ዶክተሩ ወደ ኤታን ቀረብ ብሎ በሽታው ሙሉ በሙሉ ተቆጣጥሯታል። አሁን የምናደርገው ነገር የለም፣ ታምር ካልተከሰተ በቀር ሰዓታት ብቻ ነው የቀራት አለው። ኤታን ያንን ሲሰማ ዓለም በላዩ ላይ የዞረች መሰለችው። ያለችበትን ሁኔታ መመልከት ከብዶት ወደ ውጭ እየሮጠ ወጣ። ኤታን በዝናቡ መሃል መሮጥ ጀመረ። የት እንደሚሄድ ግን አያውቅም። እግሮቹ እየመሩት የወሰዱት በከተማው ጥግ ወደሚገኝ ጥንታዊና ጸጥታ ወደሆነ አንድ ሃይማኖታዊ ስፍራ ነበረ። ኤታን ሙሉ በሙሉ በዝናብ የራሰውን አካሉ እየጎተተ ወደ ውስጥ ገባ። በውስጥ ማንም ሰው አልነበረም። ፍጹም ዝምታ፣ ሰላም የሰፈነበት ቦታ ነው። ኤታን ወደፊት ተንበርክኮ እያለቀሰ ነበረ። አምላኬ ሆይ እባክህ እሷን አትርፋት። እሷ ገና ሕይወትን አላየችውም። የሰረቃት ልጅነት ዛሬ ነው ገና ማጣጣም የጀመረችው። በእሷ ፋንታ እኔን ውሰደኝ፣ የኔን መጨረሻ ትንፋሽ ለእሷ ስጣት እያለ እንባው ዱብ ዱብ ይል ነበረ። ኤታን በዛው በወለሉ ላይ ተዘርግቶ ሙሉ በሙሉ አቅም አንሶት ለሰዓታት ተኛ። ሲነሳ ውጭ ያለው ዝናብ አባርቷል። ሰዓቱ ከሌሊት 9 ሰዓት ሆነ። የክሎይ የልብ ምት መከታተያ ማሽን በድንገት ያልተለመደ ፈጣን የሆነ ጩኸት ድምፅ ማሰማት ጀመረ። ወላጆቿ ልትሞት ነው ብለው በድንጋጤ መጮህ ጀመሩ። ነርሶችም ተሯሩጦ መጡ። ነገር ግን በማሽኑ ላይ የታየው ነገር ማንም የሕክምና ባለሙያ ሊያምነው የማይችለው ድንቅ ተአምር ነበረ። በከፍተኛ ሁኔታ ወርቆ የነበረው የክሎይ የልብ ምት አሁን እየተስተካከለና ተፈጥሯዊ የሆነ ነበረ። ዶክተሮቹ ማሽኖቹን ደጋግሞ እየፈተሹ በመገረም እርስ በርሳቸው ተያዩ። ከጥቂት ሰዓታት በኋላ አይኖቿን ገለጠች። በአቅራቢያ የነበሩት እናቷ በደስታ እየጮሁ አቀፏት። ክሎይ ግን ገና ቃላት መናገር ባትችልም በአይኖቿ ኤታንን እየፈለገችው ነው። ረጥፎ ደክመው በክፍሉ በር ላይ ቆሞ ኤታንን ስታየው ተዘግታለች። ከጊዜያት በኋላ ክሎይ ከሆስፒታል አልጋ መነሳት ጀመር። ኤታን ግን በከፍተኛ ህመም ምክንያት በሌላኛው የሕክምና ክፍል ውስጥ ተኛ። ክሎይ ዊልቸር እየተገፋች ወደ ኤታን ክፍል መጣች። ያኔ እኔ በታመምኩበት ጊዜ መጽሐፍት እያነበብክ አጽናንተኛል፣ ዛሬ ደግሞ ላንተ አነብልሃለሁ አለችው። መጽሐፉን በምታነብበት ጊዜ ህመሙ ነበሳው።
ዶክተሮቹ ለዓመታት ሲፈሩት የነበረውን የኢታን በደካማነቱ ምክንያት ቀዶ ጥገና ሊያደርጉት ፈርተው ነበረ። ነገር ግን አሁን ህይወቱ ልትሞት ጫፍ ስለደረሰች ይህ ቀዶ ጥገና ግዴታ መሆን ነበረበት። ቀዶ ጥገናው አንዴና ለመጨረሻ ጊዜ ህይወቱን የሚቀይር ወይም ህይወቱን የሚያጥቀው አጋጣሚ ነው። ቀዶ ጥገናው በይፋ ጀመሩት። ቀናትና ሳምንታት በፍጥነት ነጎዱ። የኢታን ከባድ ጥገና ፍጹም ስኬታማ ሆነ እና ሁለቱም በናፍቆት ሲጠባበቁት የነበረው ትልቅ ቀን ደረሰ። በሆስፒታሉ የክትትል ክፍል ውስጥ ዶክተር መጀመሪያ ወደ ክሎይ ቀረበ። ለዓመታት ከፊቷ ላይ ተለይቶ የማያውቀውን ሁልጊዜም ወደ ሳምባ ኦክሲጂን የሚረጨውን ፕላስቲክ ቱቦ አነሳላት። ለመጀመሪያ ጊዜ ያለምንም ማሽን መተንፈስ ጀመረች። በመቀጠልም ዶክተሩ ያመራው ወደ ኢታን ነበረ። እንኳን ደስ አለ፣ አንተም ጓደኛህን ሙሉ በሙሉ ከበሽታው ነፃ ሆናችኋል። ኢታን በደስታ እየሮጠ ወደ ክሎይ ክፍል አመራ። ልክ እንዳያት ክሎይ እወድሻለሁ አላት። እሷም በደስታ እያነባች ሆስፒታል ውስጥ ተቃቀፉ። ከዓመታት በኋላ አሁን ቤተሰብ መስርተዋል። 2 ልጆች ወለዱ። አሁን ቤታቸው በማስታወሻ ነው የተሞላው። አንድም መድኃኒት የለም። ፍጹም ደስታና ጨዋታ የተሞላበት ቤተሰብ መሰረቱ። እንግዲህ ውድ ተመልካቾቼ የዛሬው ፊልም ይህን ይመስል ነበረ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ለጓደኞቻችሁ ያጋሩት። ከልብ አመሰግናለሁ። ሰላም ሁኑልኝ። በቀጣይ በሰላም ያገናኘን።